ሰላም ፊልም ተመልካቾች ደህና ናችሁ? ፊልሙ ጀምሯል። የዛሬው ፊልማችን የሚጀምረው በቦነስ አይረስ መሃል ሲሆን አንድ ወጣት ልጅ በቀለምና በስዕሎች በተሞሉ ግድግዳዎች መሃል በጠባብ መንገዶች ላይ እየተጓዘ በማሳየት ነው። የግድግዳ ስዕሎቹ ስለ ቅዱሳን ትግል፣ ስለ ደስታና መከራ ያወራሉ። ከዚያ ወዲያ ካርዲናል ቤልጎሪዮ በትህትና ሕዝብ ፊት ቆመው ስለ ጸጋ ሳይሆን ስለ ፈረሰች የጸሎት ቤት፣ ይህም እየፈረሰ ያለ የእምነት ምልክትና እንደገና የመገንባት ጥሪ መሆኑን እየተናገሩ ነበር። የታላቁን የቅዱስ ፍራንሲስን ውርስ ለራሳቸውና ለተሰባበረው ዓለም እንደ መስታወት እያሳዩ በቀስታ ያስተጋባሉ። ስብከቱ የሚያበቃው በቁም ነገር ሳይሆን በወዳጅነት መንፈስ ነው። የቤልጎሪዮ ድምፅ ሎሬንዞ የተባለን ወጣት ልጅ ጸሎቱን እንዲመራ ሲጠሩት ድምፃቸው ቀልድ አዘል ነበር። በሕዝቡ መሃል የሳቅ ድምፅ ፈነዳ። ሳን ሎሬንዞ የካርዲናሉ ተወዳጅ የእግር ኳስ ክለብ ነው። ይህም በሕዝቡ ዘንድ ወዳጃዊ የሆነ የፌዝ ሳቅ አስነሳ። እዚህ ቦታ ላይ የግል እምነት እንኳን ለፉክክር ቦታ ያገኛል። ነገር ግን ቀለል ያለው ስሜት በፍጥነት ይጠፋል። አንዲት ሴት ትንፋሽ አጥሯት ትደርሳለች። በአንድ ሹክሹክታ ቃል ቅዱስነታቸው ማረፋቸውን ትናገራለች። ካርዲናሎቹ ጥንታዊ የጂኦግራፊ ካርታዎችና በወርቅ የተቀረጹ ዝርዝሮች ግድግዳዎቹን ባሸበረቁበት የማፕ ክፍል ውስጥ ይሰባሰባሉ። ጥቁሩ ካባቸው በክፍሉ ውስጥ በጸጥታ ይንቀሳቀሳል። ካርዲናል ቤልጎሪዮ የክፍሉን የደበዘዘ ግርማ ይመለከታሉ። ከአጠገባቸው ካርዲናል ማርቲኒ ዝምታ የሰፈነበትን እውነት ይናገራሉ። ቤተ ክርስቲያኒቱ አልሞተችም፣ በአመድ ስር ተቀብራለች እንጂ ሕይወት የሚዘራባትን እስትንፋስ እየጠበቀች ነው። ይህ በእንዲህ እንዳለ ካርዲናል ራትዚንገር የተረጋጋ የበላይነት የሚታይበት ሆነው ይገባሉ። ቤልጎሪዮ ወደፊት እስኪመጡ ድረስ ለባልደረቦቻቸው ካርዲናሎቹ በትህትና በተሞሉ ቃላትና በልከኛ ፈገግታ ሰላምታ ይሰጣሉ። የእጅ መጨበጣቸው ጠንካራ ቢሆንም የወዳጅነት ስሜት የሌለው የስምምነት መከፋፈል ዝቅተኛ ምልክት ነበር። ብዙም ሳይቆይ ስብሰባው ወደ ሲሲቲን ቻፕል ይሸጋገራል። በሚካኤል አንጀሎ በተሳሉ ስዕሎች ጣራ ስር ጉዳዩ ይተገበራል። በሮቹ በመጨረሻው የመቆለፊያ ቁልፍ ዙረት ይዘጋሉ። ኮንክሌቭ ጳጳሳትን ለመምረጥ የሚደረግ የካርዲናሎች ስብሰባ ይጀምራል። አንድ በአንድ የምርጫ ወረቀት ይሰጣቸዋል። የወረቀቱ ሹክሹክታ የተቀደሰ ሪትም መስሎ ይሰማል። ድምጾቹ ሲቆጠሩ ራትዚንገር በ47 ድምፅ ይመራሉ። ቤልጎሪዮ በ10 ድምፅ ይከተላሉ። ነገር ግን ዋናው ነገር ቁጥሮቹ አይደሉም። ዋናው ነገር ራትዚንገር በጎንዮሽ እያዩ የቤልጎሪዮን ዝምተኛ ምላሽ መመልከታቸው ነበር። ከውጪ ዓለም ይጠባበቃል። አይኖች ወደ ጭስ ማውጫው ያቀናሉ። ጥቁር ጭስ ወደ ሰማይ ይጥመዘመዛል። ጳጳስ አልተመረጠም። ሕዝቡ በብስጭት ይተነፍሳል። አደባባዩ አሁንም በጉጉት ይቀጣጠላል። በውስጠኛው ክፍል የምሳ ሰዓቱ የድርድር መድረክ ይሆናል። ቤልጎሪዮ 10 ድምጾቻቸውን ዝቅ አድርገው ይመለከቷቸዋል። ነገር ግን ካርዲናል ተክርሰን በውስጣቸው ታሪክን ያያል። ከዚህ በፊት አንድም የላቲን አሜሪካ ተወላጅ እንዲህ አይነት ድጋፍ አግኝቶ አያውቅም። ሆምስ ሂሳቡን ይሰራሉ። የማርቲን ደጋፊዎች ወደ ቤልጎሪዮ ከዞሩ 19 ድምፅ ሊያሰባስቡ ይችላሉ። በመመገቢያ አዳራሹ ማዶ ራትዚንገር በጥንቃቄ በእርጋታ በስሌት ይንቀሳቀሳሉ። በማግባባት ሳይሆን በስትራቴጂ የሚሰራ ዋና ተዋናይ ቤልጎሪዮን ይቃወማሉ። እሱ አይደለም የሚፈለገው ሰው። ተሐድሶ አራማጆቹ በማርቲን ላይ እንዲያተኩሩ ያሳስባሉ። ነገር ግን ሆምስ ቤልጎሪዮን ሊቀበሉት ያልፈለጉበትን ነገር ያጋልጣሉ። የማርቲኒ ድምጾች ቀድሞውኑ ወደ እሳቸው እየዞሩ ነበር። ክርክራቸው ረገበ። በአዳራሹ ማዶ አይኖቻቸው እንደገና ተጋጩ። ቃላት የሉም፣ መግባባት ብቻ። ደውሎቹ መልሰው ይጣራሉ። ሥርዓቱ እንደገና ይከናወናል። ድምጾች አንድ በአንድ በወረቀት ይሰጣሉ። ቆጠራው የመጨረሻ ነው። ራትዚንገር 77፣ ቤልጎሪዮ 42። በውጪ ላይ ነጭ ጭስ በመጨረሻ ይወጣል። ደውሎች በመላው ሮም ያቃጭላሉ። ጆሴፍ ራትዚንገር አሁን ቤኔዲክቶ 16ኛ ሆነዋል።
የጵጵስና ዘመናቸው ተጀመረ። ነገር ግን በምቾት ስሜት አይደለም። ለብዙዎች የእሳቸው የባህል ራዕይ ከማፈግፈግ ጋር የሚመሳሰል ይመስላል። እናም ጥላቻዎች መፈጠር ጀመሩ። 7 ዓመታት አልፈዋል። በቦነስ አይረስ ካርዲናል ቤልጎሪዮ ከሮም የተላከ ደብዳቤ በእጃቸው ላይ ይዘው ቆመዋል። የቫቲካን ማህተም ያረፈበት ይፋዊ ጥሪ ነበረ። ሊሳቤታ እንኳን ከመናገሯ በፊት እሳቸው አስቀድሞ ያውቁ ነበረ። ወደ ሮም የሚደረገው በረራ ከቀናት በፊት ተይዞ ነበረ። እሷ በአጋጣሚው ፈገግ አለች። እሳቸው ግን አላደረጉትም። በእሳቸው ዓለም አጋጣሚ ማለት የእግዚአብሔር ጥበቃ ፕሮቪደንስ ማለት ነው። እግዚአብሔር የሚንቀሳቀሰው በሹክሹክታ እንጂ በነጎድጓድ አይደለም። በተመሳሳይ ጊዜ በቫቲካን ግድግዳዎች ውስጥ ጸጥ ያለ ሁከት እየተፈጠረ ነበረ። አንድ ታማኝ ረዳት ምስጢራዊ ሰነዶችን በማውጣቱ የጋዜጣ አርዕስተ ዜናዎች ማዕበል አስነስተው የሕዝቡን ጥርጣሬ አጠናከሩ። በርዕሰ ሊቃነ ጳጳሳት ቤኔዲክቶ 16ኛ ዙሪያ ያለው አየር እየከበደ መጣ። አስቀድሞ በቅሌት ጥላ ስር በነበረው ሰው ትከሻ ላይ ሌላ ሸክም ተጨመረ። ካርዲናል ቤልጎሪዮ ወደ ሮም ተመልሰዋል። ስብሰባው የተካሄደው በእብነበረድ አዳራሾች ውስጥ ሳይሆን በበጋ መኖሪያቸው የአትክልት ስፍራ ጸጥታ ውስጥ ነበረ። ወደ ቪላው ከመግባታቸው በፊት በአንድ የቅመማ ቅመም ተክል ቦታ ላይ ቆም ብለው ከአትክልተኛው ጋር ስለ ኦሬጋኖ በቀላሉ ይወያዩ ነበረ። ብዙም ሳይርቅ ርዕሰ ሊቃነ ጳጳሳት ቤኔዲክቶ በጸጥታ ይመለከቱ ነበረ። ቤልጎሪዮ ከሰዎች ጋር የሚንቀሳቀሱበትን ዝቅ ማለትንና ቅለት እያዩ ደስተኝነት አልተሰማቸውም። እውነተኛነት ነበር። እናም ይህ ይረብሻቸዋል። የእግር ጉዟቸው በእርጋታ ተጀመረ። ነገር ግን እያንዳንዱ እርምጃ ያልተነገረ ውጥረት ነበረበት። ካርዲናል ቤልጎሪዮ ጡረታ ለመውጣት ይሁንታን ጠይቀው ነበር። አስቀድመው በውዝግብ ውስጥ የነበሩትና በዕድሜ የገፉት ርዕሰ ሊቃነ ጳጳሳት ይህንን የጡረታ ጥያቄ እንደ ትሕትና ሳይሆን እንደ ፍርድ ወስደውታል። እርሶ ጡረታ ከወጡ እንደ ትችት ይታያል አሉ። ንግግራቸው አቅጣጫ ቀየረ። ቃላት እየሾሉ መጡ። ርዕሰ ሊቃነ ጳጳሳቱ የቤልጎሪዮን ዘመናዊ አስተሳሰብ አቋሞች፣ ለተሐድሶ ያለውን ግልጽነትና በባህል ላይ የሚያሳዩአቸውን ተግዳሮቶች አስመልክተው አጥብቀው ጠየቁ። እኔ ለግብረ ሶዶማውያን የሚፈቀደውን የሲቪል ጋብቻ የሰይጣን ዕቅድ ብየዋለሁ። እኔ ብዙም አልታየኝም ይላሉ ቤልጎሪዮ። እውነት ብለዋል። አይደለም፣ እኔ የምለውን እንጂ የምደራደረውን አይደለሁም። ይሄ የተለየ ነገር ነው አሉ። የዘመኑን መንፈስ የምታገባ ቤተክርስቲያን አዎ በሚቀጥለው ዘመን ባልቴት ትሆናለች። አውቃለሁ ብለው ቀጠሉ። ካርዲናሉ በአቋማቸው ጸኑ። ትምህርት ሃይማኖት፣ ዶክትሪን ሕመምን ችላ ካለ ትርጉም የለውም ሲሉ ተከራከሩ። ቤተክርስቲያኒቱ በሥርዓት ላይ ስትጨናነቅ ዓለም ይሰቃየ ነበር። ድህነት ተስፋፋ፣ ጥቃት አድራሾች ሳይቀጡ ቀሩ ብለው ተናገሩ። ፊልም ነው እሺ ወዳጆቼ። መንገዱ ከአገልጋዮች እይታና ከይስሙላ አልፎ ወደ አትክልት ስፍራው ይበልጥ ይዟቸው ገባ። እዚያም ንግግሩ ይበልጥ ከበደ። ቤኔዲክቶስ በችግሩ ወቅት ስለነበራቸው አመራር ቤልጎሪዮ ምን እንደሚያስቡ በቀጥታ ጠየቁ። መልሱ ያለማመንታት መጣ። ካርዲናል ቤልጎሪዮ ወሲባዊ ጥቃት አድራሽ ካህናትን መከላከልን አወገዙ። ንስሐ አሉ። ጥፋተኛውን ይቅር ሊያሰኝ ይችል ይሆናል፣ ነገር ግን ለተጎጂዎች ምንም አያደርግም። የኃጢአት ኑዛዜ የኃጢአተኛውን ነፍስ ያነጻል፣ ተጎጂውን ግን አይረዳም አሉና አረፉት። ርዕሰ ሊቃነ ጳጳሳቱ ደነገጡ። በዚያች ቅጽበት ቤልጎሪዮ ከልብስ ጵጵስናውና ከማዕረጉ ባሻገር ማየት ጀመሩ። የቀረው የወረሳት ቤተክርስቲያን አሁን ልትድን እንደምትችል ወይም ሁሉም ነገር በእርሳቸው ዘመን እንደሚፈርስ እርግጠኛ ያልሆነ ሰው ነበሩ። በዚያች ሌሊት በአንድ መኖሪያ ቤት ተቃራኒ ክፍሎች ውስጥ ሁለቱ ሰዎች ብቻቸውን አንድ አይነት ምግብ ተመገቡ። ተኮራርፈዋል። ቀደም ብለው በተነጋገሩት ነገር ሁለቱ ጳጳሳት ተኮራርፈዋል። በዚያች ሌሊት በአንድ መኖሪያ ቤት ተቃራኒ ክፍሎች ውስጥ ሁለቱ ጳጳሳት ብቻቸውን አንድ አይነት ምግብ በሉ።
ካርዲናል ቤልጎሪዮ በሞቅ ያለ ብርሃን ተከበው ቅጽበቱን በጸጥታ እርካታ አጣጣሙ። በሌላ በኩል ርዕሰ ሊቃነ ጳጳሳት ቤኔዲክቶስ በደብዛዛ ብርሃን ውስጥ ብቻቸውን ተቀምጠው ቀስ ብለው እየበሉ ነበረ። ሐሳቦቻቸው ከምግብ ፍላጎቶቻቸው የከበዱ ነበሩ። በኋላም እንደገና ተገናኙ። ኩርፊያቸው ተወግዶ ተለሳልሰው ተመልሰው እንደገና ተገናኙ። ካርዲናል ቤልጎሪዮ እንደ ሁል ጊዜው ቀጥተኛ በመሆን ያዘጋጇቸውን የጡረታ መልቀቂያ ወረቀቶች አወጡ። ነገር ግን ቤኔዲክቶስ አልተቀበሏቸውም። ፊታቸውን አዞሩ። የደከማቸው የነፍስ ድካም እንጂ የሥጋ እንዳልሆነም ገለጹ። ቃላቶቻቸው እየተሰናከሉ ወጡ። በአንድ ወቅት ግልጽ የነበረው የእግዚአብሔር ድምፅ አሁን የራቀ እንደሚመስላቸው አምነዋል። ጸጥታው የሚያደነቁር ነበር። ወደ ቤልጎሪዮ ተመለከቱ። ካርዲናል ቤልጎሪዮ በበኩላቸው የራሳቸውን የጸጥታ ጊዜ ተሞክሮ አጋሩ። በ1956 ዓመተ ምህረት ገና ወጣት እያሉ ምልክት እንዲሰጣቸው ጸልየው ነበር። ምንም አልመጣም። ሕይወት ቀጠለ። በሳይንስ ዘርፍ ሰርተዋል። በፍቅር ወድቀዋል። የወደፊት ዕቅድ ነበራቸው። አንድ ቀን ከሰዓት በኋላ ከቤተ ክርስቲያን የወጣ ሙዚቃ እስኪስባቸው ድረስ ቤልጎሪዮ ወደ ውስጥ ገቡ። አንድ የታመመ ካህን በደመ ነፍስ ወደዚያ የተሳበ በንስሐ መቀበያ ክፍል ውስጥ ተቀምጦ ይጠባበቅ ነበረ። ያቺ በወረቀት ላይ ተራ የምትመስል ቅጽበት የእሳቸው መልስ ሆነች። የጋብቻ እጩነትን አፈረሱ። ወደ ክህነት ገቡ። ሁሉም ምልክቶች እንደ ነጎድጓድ አይመጡም። ለእርሳቸው አሁን ያለው ውስጣዊ መረጋጋት ጡረታ መውጣት እንደሆነ ያመላክታል። እርሱ ጡረታ እንዲወጣ እንደሚፈልግ እርግጠኛ ነኝ አሉ። ቤኔዲክቶስ መልስ አልሰጡም። በምትኩ ወደ ፒያኖ አመሩ። ቤልጎሪዮን እንዲጫወት ጋበዙ። እሳቸው አደረጉት። ጣቶቻቸው የረሱትን ውበት በሚያንጸባርቅ መልኩ ፒያኖውን ነኩ። ሙዚቃው በመካከላቸው ተፈጥሮ የነበረውን ያለመግባባት ግድግዳ አለሳለሰ። ወይን ይፈልጋሉ የሚል ድምፅ ተሰማ። በኋላም ወንጀሎችን ስለሚያድን የጀርመን ሼፐርድ ውሻ የሚተርክ ዝግጅት እየተመለከቱ ያልተጠበቀ የቀልድና የመዝናናት ጊዜ አብረው አሳለፉ። የቤኔዲክቶስ ፊት በዝግጅቱ የዋህ ማራኪነት ተደስተው በፈገግታ ተሞልቷል። ቤልጎሪዮ አንድ ቀልድ አቀረቡ። ስለ ሁለት የሃይማኖት ተማሪዎች፣ ስለ ጥቂት ሲጋራዎችና ስለ ፈጠራ ፈቃድ አሰጣጥ ትምህርት። እናም የመጀመሪያው አባ ስንጸልይ ማጨስ ይፈቀዳል ይላል። እናም መሪው በፍጹም አይቻልም፣ በፍጹም ይላሉ። ሁለተኛው ደግሞ አባ ስናጨስ መጸለይ ይፈቀዳል ይላሉ። እንደገና ቀይረውት ቤኔዲክቶስ ሳቁ። ቫቲካን ለአፍታም ቢሆን የቤት አይነት ምቾት ተሰማባት። ክርክር የለም፣ ማስመሰል የለም። በአንድ ወቅት ተቀናቃኞች የነበሩት አሁን ግን በጸጥታ እምነት ውስጥ ባልንጀሮች የሆኑ ሁለት ሰዎች ብቻ ሆነዋል። ሁለት ሰዎች። በማግስቱ ጠዋት የቫቲካን ጥሪ ደረሰ። ርዕሰ ሊቃነ ጳጳሳት ቤኔዲክቶስ ሮም ተፈለጉ። ከመሄዳቸው በፊት አትክልተኛው በጸጥታ ወደ ካርዲናል ቤልጎሪዮ ቀርቦ በክር የታሰረ የኦሬጋኖ ቅጠል የሆነ አነስተኛ ስጦታ አበረከተላቸው። ከደቂቃዎች በኋላ ሄሊኮፕተሩ ተነስቶ የጣሊያንን ገጠራማ አካባቢ የሰነጠቀ ወደ ቫቲካን አመራ። በሄሊኮፕተሩ ውስጥ ቤኔዲክቶስ በጥቅሉ አጠገብ ተቀምጠው ኦሬጋኖውን በጸጥታ እየነኩ ነበር። ቤልጎሪዮን ተመለከቱ። ምናልባትም የአርጀንቲናዊውን ቅዱስነትንና ተራውን ነገር እንዲህ በቀላሉ የማገናኘት ችሎታቸውን እያደነቁ ነበር። ምናልባትም እየቀኑ። ቤልጎሪዮ የጡረታውን ጉዳይ አሁንም እንደገና አንስተው ነበር። አሁንም ጳጳሱ ምንም አላሉም። ዝምታ መልሳቸው ሆኖ ቀረ። በዚያች ሌሊት ከቫቲካን የእምነ በረድ አዳራሾች ርቀው ካርዲናል ቤልጎሪዮ የአርጀንቲና ብሔራዊ ቡድን ሲጫወት በተጨናነቀ የሮም መጠጥ ቤት ውስጥ ሆነው ይመለከቱ ነበር።
ጎል ሲያስቆጥሩ ክፍሉ በሙሉ በጩኸት ተሞላ። ቤልጎሪዮም እንዲሁ እጆቻቸውን ወደ ላይ ያወናጨፉ ፈጣንና የደስታ ጸሎት አቀረቡ። ነገር ግን ድባቡ ተለወጠ። አንድ ደጋፊ በድንገት ዞሮ ጸሎቱን አልተቀበለም። በቡድኑ ምክንያት ሳይሆን ጳጳሱን ስለሚጨምር ነበር። ቅጽበቱ ከቅሬታ በበለጠ ነገር ከብዶ ነበር። ለተቋሙ፣ ለቅሌቶቹ፣ ለዝምታውና ለቫቲካን ራሱ ንቀት ነበረው። በማግስቱ ጠዋት የሲሲቲን ቻፕል አዳራሾች ጸጥ ብለው ቆመው ነበር። ታሪክ እንደገና ለመለወጥ ሲዘጋጅ ጥንታዊ ስዕሎቹ ከላይ ይመለከቱ ነበር። ርዕሰ ሊቃነ ጳጳሳት ቤኔዲክቶስ ካርዲናል ቤልጎሪዮን ተቀበሉ። በጡረታ ወረቀቶች ሳይሆን በአንድ መገለጥ ነበር። ጡረታው የቤልጎሪዮ አልነበረም፣ የጳጳሱ የራሳቸው ነበር። እዚያ ያመጡት የጡረታ መልቀቂያ ለመቀበል ሳይሆን ለራሳቸው ጡረታ ለማዘጋጀት ነበር። ቤልጎሪዮ ደንግጠው ቆመዋል። ጳጳሳት ጡረታ አይወጡም፣ የማይታሰብ ነበር። ቤኔዲክቶስ እንዳይለቁ አሳሰቧቸው። ይህም በቤተ ክርስቲያኒቷ መሠረት ላይ ሊያስከትል የሚችለውን ጉዳት አስጠነቀቁ። ነገር ግን ቤኔዲክቶስ የተረጋጉና ቆራጥ ሆነዋል። የጠበቁትን እውነተኛ ምክንያት አስረዱ። ቤልጎሪዮ አሁንም በእጩነት ውስጥ መሆናቸውን ማየት ነበረባቸው። እናም ቤልጎሪዮ ጡረታ ቢወጡ ኖሮ መንገዱ ይዘጋ ነበር። በግራ አይኔ ማየት አልችልም፣ አስተዳደር ደግሞ እኔ ሌሉኝ አይኖችን ይፈልጋል። ነገር ግን ቤልጎሪዮ የተቃወሙት በኩራት ሳይሆን በኀፍረት በትህትና ነበር። ካለፈው ታሪካቸው የመጣ ሸክም ተሸክመው ነበር፣ ብቁ እንዳይሆኑ የሚያደርግ ያህል የከበደ። ስለዚህ ታሪክ ተናገሩ። በ1976 ዓመተ ምህረት አርጀንቲና በጨካኝ ወታደራዊ አገዛዝ እጅ ወደቀች። ካህናት፣ መነኮሳት፣ ሲቪሎች ብዙዎች ጠፉ። ካርዲናል ቤልጎሪዮ በወቅቱ ፋዘር ሆርሄ ብቻ የነበሩ ሲሆን ወይም አባ ሆርሄ ከባለስልጣናት ጋር በመቀራረብ ማዕበሉን ለማለፍ ሞክረው ነበረ። ልጇ የጠፋባትን እንደ አስቴር ያሉ ቤተሰቦችን አስፈራርተው አስጠንቅቀው ነበር። ይህም ነገር ከአገዛዙ ጋር የነበራቸው ቅርበት ተባባሪ አድርጓቸዋል። በዚያው ቅጽበት እንደ ባዳ ሰው አየችኝ አሉ። ለባልደረቦቻቸው ካህናት ተልኳቸውን እንዲዘጉና እንዲሸሹ ሲነግሯቸው ፈሪነት ነው ብለው በመክሰስ እምቢ አሉ። እንደሚጠብቋቸው ተስፋ አድርገው ነበረ። በምትኩ ግን ተያዙ፣ ተሰቃዩ እና አንዳንዶች እንደ አስቴር በጭራሽ አልተመለሱም። ብዙዎችን በድብቅ ቢያድኑም ጠባሳዎቹ ቀሩም። አገዛዙ ሲወድቅ ሆርሄ በራሳቸው የክህነት ማህበር ተገለሉ። ከ10 ዓመታት በላይ ለሆነ ጊዜ ወደ ውጪ ሀገር ጠፉ። ከ1984 እስከ 1998 ዓመተ ምህረት በንስሐ ሲንከራተቱ ትሕትናን እየሰበኩ ድሆችን እየረዱ ምቾት እየራቃቸው ኖሩ። ወደ ኤጲስቆጶስነት ማዕረግ የተመለሱት በምኞት ሳይሆን በጽናት ነበር። በመሃል ተናገሩ። ስለዚህ ዛሬም ገንዘብን ለሚያመልክ አገልጋይ የእኩልነት ብዥታ ላለበት ሰው አታድርግ ማለት አለብን አሉ። አሁን በጸሎት ቤት ውስጥ ናቸው። በከፍተኛ ሁኔታ በወደቀ በተሰበረ መንፈስ ተናዘዙ። ይህ ብቁ እንዳልሆነ ያደርገኛል አሉ። ነገር ግን ቤኔዲክቶስ አልተስማሙም። ምህረት አሉ። ለራሳችንም መድረስ አለበት። ከውድቀት በላይ የሆነ ማንም የለም፣ ጸጋም አይገባውም ማንም የለም አሉ። በኋላም ንግግራቸው ቀለል ወዳለ ነገር አዘነበለ። ከአንድ የጎዳና ሻጭ ፒዛ አዘዙ። እንደ ርዕሰ ሊቃነ ጳጳሳትና ካርዲናል ሳይሆን ለመጀመሪያ ጊዜ ብዙ ነገር የተሸከሙ ሁለት ዕድሜያቸውን የገፉ ሰዎች በመሆን ቁርጥራጮቹን ተካፈሉ፣ ስላይሶቹን ተካፈሉ፣ ቀለዱ፣ ፈገግ አሉ። የድሮ ግድግዳዎች አሁንም ለሰለሱ። ከቁርስ በኋላ ጳጳሱ የሆሬውን የቀድሞ መምህር የተሰቃየውን ካህን በአንድ ወቅት እሱን የወቀሰውን ሰው ገዳይ አንስተው ነበረ። አንድ የትዝታ ትዕይንት በፍላሽባክ ሰውየውን እናያለን። ሰውየው አሁን ዕድሜው ገፍቶ ሆሬውን አይኖቹ በእንባ ተሞልተው ሲያቅፋቸው እናያለን። ይቅርታ አግኝተው ነበረ።
ምንም እንኳን ከሁሉም ባይሆንም። ከዚያም በጸጥታና ቁም ነገር በሞላበት ቅጽበት ርዕሰ ሊቃነ ጳጳሳት ቤኔዲክቶስ ቤልጎሪዮ ንስሐቸውን እንዲቀበሏቸው ጠየቁ። ቤኔዲክቶስ ሲጠብቃቸው ስለነበረው ጥቃት አድራሽ ካህን ተናገሩ። የሚያውቀውን አሰቃቂ ድርጊት እያወቀ እንዴት ከአጥቢያ ወደ አጥቢያ ሲዘዋወር እንደነበረም ገለጹ። ይህ መቼም ለማንም ያልተናገሩት የውርደት ስሜታቸው ነበረ። ከእንግዲህ የእግዚአብሔርን ድምፅ እንደማይሰሙ አምነዋል። ምናልባትም ባለፉት ጥቂት ቀናቶች ውስጥ ከሰሟቸው በቀር ያም ድምፅ ወደ ውጭ እንዲወጡ የተነገራቸው ነበረ። ጎብኚዎች የጸሎት ቤቱን ሞልተውት ነበረ። ዘላለም በሚመስል ጊዜ ውስጥ ለመጀመሪያ ጊዜ ቤኔዲክቶስ ያለ ጥበቃ ወደ ውጭ ወጡ። ፈገግ እያሉ እጆቻቸውን እየዘረጉ በመካከላቸው እየተራመዱ እንደገና ሰው ሆኑ። ጊዜው ሲደርስም ካርዲናል ቤልጎሪዮ በግጭት መንፈስ ሳይሆን በሰላም ተነሱ። ሸክሞቻቸውን ተጋርተው ነበረ። መንገዶቻቸውም ለዘላለም ተለውጠዋል። በ2013 ዓመተ ምህረት የማይታሰበው ነገር እውን ሆነ። ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ጡረታ መውጣታቸውን በይፋ አስታወቁ። ይህም ዓለምን ያስደነገጠና ቤተ ክርስቲያንን ያናወጠ ነበረ። በሕይወት ያለ ጳጳስ ከሥልጣን መውረድ ከ600 ዓመታት በላይ ተከስቶ አያውቅም ነበረ። ኮንክሌቩ የጳጳሳት ምርጫ ሥነ ሥርዓት በባህልና በውጥረት ታጅቦ እንደገና ተሰባሰበ። በዚህ ጊዜ ነጩ ጭስ የወጣው ለሆርሄ ማሪዮ ቤልጎሪዮ ነበረ። አሁን ጳጳስ ፍራንሲስ በመሆን ወደ በረንዳው ወጥተው በጉጉት የሚጠብቃቸውን እልፍ አላፍ ፊቶች ተመለከቱ። ለቀዳሚያቸው ትሑት ምስጋና አቀረቡና እሳቸው ከመባረካቸው በፊት ሕዝቡ ለእሳቸው እንዲጸልይላቸው ጠየቁ። ራሳቸውን አጎነበሱ። በታሪክ የተጠቀለለ የትሕትና ቅጽበት ነበረ። ይህ ያስከተለው አዲስ ምዕራፍ ነበር። ጳጳስ ፍራንሲስ የሕዝብ ጳጳስ ሆኑ። በአውቶቡስ እየተሳፈሩ ድሆችን እያቀፉ ከትምህርተ ሃይማኖት ወይም ዶክትሪን ይልቅ ርኅራኄ እንዲቀድም እየጠየቁ ዓለምን ተዘዋወሩ። የተዘጉትን የተጎዱትንና ድምፅ የሌላቸውን እየረዱ እየደረሱላቸው ነበረ። በ2014 ዓመተ ምህረት ደግሞ ዓለም ከዚህ አዲስ ዘመን ጋር መላመድ ከጀመረ ብዙ ሳይቆይ ሁለቱ ጳጳሳት እንደገና ተገናኙ። በሥነ ሥርዓት ወይም በጉባኤ ላይ ሳይሆን ጎን ለጎን ሆነው በቴሌቪዥን መስኮት ፊት ለፊት ተቀምጠው የዓለም የእግር ኳስ ዋንጫን እየተመለከቱ ነበረ። ፍራንሲስ አርጀንቲናን ሲደግፉ፣ ቤኔዲክቶስ ደግሞ ጀርመንን። ጀርመን እንኳን ደስ አሉ አባቴ አሉ። ለዛሬ ይዘንላችሁ የቀረብነው የፊልም ማጠቃለያ ሪካፕ ነበረ። አብራችሁን ስለነበራችሁ እናመሰግናለን። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉ። ሌላ ፊልም ደግሞ ተጨማሪ ይመጣላችኋል። በሌላ ፊልም ተመልሰን እንገናኛለን።